እና በቃ የገዛላትን ልብስ ይሰጣታል። እናም ይለባብሱና እንግዲህ ይወጣሉ ማለት ነው። ማሂም እንግዲህ ዛሬ የቫለንታይን ቀን ስለሆነ ናታን መከታተል አለብኝ ብላ ስላሰበች እሷም ቀይ ልብስ አዘጋጅታ በቃ እከተለዋለሁ ብላ ታስባለች ማለት ነው። እና ሮዛ ናቲና ሰላም ሆኖ የሆነ እቅድ አቅደው ነበረ እንደምትከተላቸው ስለሚያስቡ ሮዛን እንግዲህ ከናታን ጋር እንድታገኝ መጀመሪያ ላይ እንደዛ ያደርጋሉ ማለት ነው። እና ሰላም እንግዲህ ለባብሳ ውጭ ትቆያለች ማለት ነው። ነገሮችን ትንስከ እንግዲህ ማሂም እንደተለመደው እነሱ እየተከታተለች ትሄዳለች ማለት ነው። ሄዳም እንግዲህ ናታን ሰላም ለማለት ትሞክራለች እና አዲሷን ሙሽራህን ሰላም ልታስተዋውቀኝ ነው የመጣሁት ትልና ናታንም እንግዲህ የተናደደ ሰው አስመስሎ እንዴት ግን ፕሮግራሚን እንዲበላሽ እንድታደርጊያለሽ በዚህ ሰዓት ለምን ትመጫለሽ? ለምን ትከታተኛለሽ? ይላታል ማለት ነው። እና ሰላም መታወቅ አለብኝ ብላ ሰላም ልትተዋወቃት ስትል ትንሽ ጎንበስ ብላ ነበር እና ሮዛ ነበረች ማለት ነው። ስታያትም በጣም ትናደድና እነኝህ ሰዎች እየተጫወቱብኝ ነው ብላ አስባ ወደ ቤት ትመለሳለች ማለት ነው። በጣም ተናዳ ሮዛና ናታንም እንግዲህ በጣም ደስ ይላቸዋል። ምክንያቱም ያሰቡት ነገር ስለተሳካ ማሂን ስላናደዷት ማለት ነው። እናም ከኋላ እንግዲህ ሰላም ትመጣለች። አልጠበቅም ነበረ ናታን ማለት ነው። ምክንያቱም ይሄን ነገር ሮዛ ናት ልታደርግ የምችለው። ከኋላም ስትመጣ ናታን በጣም ደስ ይለውና በቃ ሮዛን አሁንም አለሽ እንደ እህቴ በቃ አንቺም ወደምትሄጂበት ይጅልና እነሱ እንግዲህ ሰላምና ናታን አላማቸውን ይቀጫሉ። ደስ የሚል ቫለንታይን ቀን ያሳልፋሉ ማለት ነው። ማሂም እንግዲህ ወደ ቤት ተመልሳ በጣም ተናዳ ወደ ክፍሏ ገብታ እንደዚህማ አትጫወቱብኝም እያለች በጣም የናታንን ጃኬት ይዛ እንግዲህ ስታስመስል ነበረ። ሁሌም የኔ ነህ እንደምትለው በቃ ናታን የኔ ነህ እያለችን በጣም ስታስመስል ነበር። እና ሮዛን እንደዚህ ስላናደረቻት ሮዛን ይህን ነገር ማድረግ አለብኝ ብላ ወደ ሳሎን ትሄድና ቅዱስን ከቤት እንዲወጣ ሮዛ እሱን እየረዳችው ሳይሆን ብዙ ነገር እንዳቀደችበት ምናምን ብዙ ነገር እንደምታደርገው ለቅዱስ ትነግረዋለች ማለት ነው። ቅዱስም እንግዲህ የማሂን ወሬ ሰምቶ ሁለተኛ እዚህ ቤት አልመጣም፣ እዛው ቦታ ይሻለኛል፣ እዛው የለመድኩበት ይልና ከቤት ይወጣል ማለት ነው። እና ሰላምና ናቲም እንግዲህ ጨርሰው ሰዓታቸውን ወደ ቤት ይመለሳሉ። ሮዛም እንደዛው ስትመለስ ቤት ውስጥ እንግዲህ ቅዱስን ታጥባለች ማለት ነው። እና ቅዱስ የለም ወይ ስትላት ሰላም እንግዲህ የለም ቅድም አስቤዛ ይዤ ስገባ ቤት አላገኘሁትም ትላታለች ማለት ነው። ትንሽ እረፍት ላድርግ ብላ ሮዛ ትገባለች። ቆየት ብላ ስትነሳም ግን አልነበረም። ሳሎን ላይ ማሂ ተቀምጣ ስለነበረ የት ሄዶ ነው ቅዱስ አልተመለሰም ወይ እስካሁን ስትል ቀበል ብላ ውይ ቅዱስ እኮ የለም እብድ መቼም ማረፊያው ብዙ ነውና የለም ከቤት ወጥቷል እኮ ልብሱን ይዞ ነው የወጡት ትላታለች ማለት ነው። እና ሮዛን በጣም ትደነግጥና ለምን እንደዚህ ሊያደርግ ይችላል ብላ የተለመደው ቦታ ልትፈልገው ትሄዳለች ማለት ነው። ሮዛም እንግዲህ የተለመደው ቦታ ልትፈልገው ስትሄድ ታገኘዋለች ማለት ነው። እና ቅዱስ በጣም ፈርቼ ነበር የት ሄደህ ነው ብዬ ምናምን ብላ ታቅፈዋለች ማለት ነው። ቅዱስም እንግዲህ ለምን መጣሽ? ከዚህ በኋላ እንዳትከታተይኝ፣ ሲጀመር ለምን እየረዳሽኝ እንደሆነ ገብቶኛል፣ የሆነ ነገር አቅደሽ ነው አስበሽ ነው ይላታል ማለት ነው። ሮዛም እንግዲህ በጣም ትናደድበትና ምንድን ነው ምን ያሰብኩ መስሎክ ነው ምናምን ትልና በጣም ተናዳበት እንደውም የራስ ጉዳይ ከዚህ በኋላ ትልና ወደ ቤት ትመለሳለች። እሱ ቅዱስም እንግዲህ የተለመደው ቦታ ቁጭ ይላል ማለት ነው። ሮዛም በጣም ትናደድ ነው ወደ ቤት ትመለሳለች ማለት ነው። ወደ ቤትም ስትመለስ ማሂ ሳሎን ላይ ቁጭ ብላ ስለነበረ እንዴት ነው ቅዱስን አገኘሽው ወይስ አጣሽው? እንደዚህ ነው ፍቅር እንዴት እንደሚያሳብድ ላሳይሽ እሞክራለሁ፣ አንቺ ስላንት እንደዛ እንደተጫወሽብኝ ትላታለች ማለት ነው። እና ሮዛም እንግዲህ ማለት እብድ ምናምን እያለች ትሳደብ ስለነበረ በጣም ትናደድባትና ዝም በይ አንቺ ልጅ ሲጣርጌ ነው የምገልሽ ስልና ጉሮሯን ታንቃታለች ማለት ነው። ማሂም እንግዲህ ማናደዷን ቀጥላለች። በቃ ይኸው ፍቅር እንደዚህ ነው የሚያደርገው፣ እኔ እንዲህ ያህል ስታናድጅኝ የነበረው እያለቻትም ነበረ። ብቻ ግን ማሂ እንግዲህ በሌላ ጎንም ቅዱስ ጋር ሄዳ በቃ ስለ ሮዛ መጥፎ ነገር ለመናገር እና ደግሞ ከዛ ቦታ ላይ ለማባረር ትሞክራለች ማለት ነው። እኔ እናንተ ምርጥ ጓደኛሞች መሆን እንችላለን እና እባክህን ስትለው ነበረ። ቅዱስም እንግዲህ የማንም ሰው እንደማይፈልግ ሲጀመር
ማያ ምናምን ብላ ስትጠራ በአንቺ አፍ ማያ የምትጠራ አይደለችም። ስለዚህ እባክሽ ተይኝ፣ እንደውም እዚህ ቦታ ከዚህ ቤት አልመጣም የሚልና ከተለመደው ቦታም ይሄዳል ማለት ነው። ማየም እንግዲህ እቅዷ ይህ እንደነበረ እና እዚህ ቦታ ላይ ካልመጣ ሮዛ የትም ብላ ልፈልግ አልችልም ብላ ስታስብም ነበር እና ሀሳቧ እቅዷ ተሳክቶላታል ማለት ነው። ደስ ብሏት ወደ ቤት ስለተመለሰች ወደ ቤትም ስገባ ሰላምን እንግዲህ አንቺ ሰላም ምናምን ብላ ስትጠራና ሰላም መታ ቤት ማይ ስትላት እዚህ ጋር ቡና ቀርበሽ ደስ የሚል ቡና እንደታጠጭኝ ይፈልጋሉ ስትላትም ነበር። ሰላም እንግዲህ ያው ታዛዥ ናት። እሺ በቃ ችግር የለውም አፈላለሁ ስትላትም ነበር እና በስተመጨረሻ ሮዛ በጣም ትናደድና የሆነ ሴትዮ ደውላ ሁለተኛ እንትና ቅዱስ ስር እንዳደርሽ ቅዱስን ለመፈለግ ብትሞክሪ ወየውልሽ ትልና ትዝትባታለች። ማን እንደሆነች አታውቅም፣ ግን ማሂ ትመስለኛለች በሌላ ስልክ ማለት ነው። እና ሮዛም እንግዲህ ናታን ክፍል ትገባና የሆነ ሴትዮ እኮ እንደዚህ ያስፈራራችን ምን ይሻላል ትለዋለች ማለት ነው። እንትናም ናታንም እንግዲህ ማን ልትሆን ትችላለች፣ ግን እኮ አካሄድሽ ጥሩ አይደለም፣ በቃ ሮዛ አርፈሽ ተቀመጭ ይላታል ማለት ነው። ሮዛም እንግዲህ እንዲህ የሚላት ሰው እንደማትወድ ታውቃለች። ምክንያቱም ቅዱስን ከመፈለግም ሆነ ምንም ነገር ከማድረግ ወደ ኋላ አትልም። ብቻ ግን ናታንና ሮዛ ማለት ነው ወደ ሳሎን ይሄዳሉ። በስተመጨረሻ ማሂ እንግዲህ ምን ሆና እንደሆነ አይታወቅም። ሳሎን ላይ ሶስቱም ተቀምጠው ባሉበት ሰዓት ተነስታ ወደ ክፍሏ ልትገባ ስትል ማሂ እንግዲህ አዙሯት ትወርቃለች ማለት ነው። በዛ መሀል ናታንና ሮዛ በጣም ተደናግጠው ለማንሳት ይሞክራሉ ማለት ነው። ማሂ ምን አስባ ወደቀች? እንደተለመደው አውቃ ነው የሚሆነው። ምክንያቱም ነፍሰ ጡር ነኝ ምናምን ለማለት አቅም አጣ ወይንም ደግሞ በቃ አመመኝ ለማለት አስባ ነው። ብቻ ግን ናታንና ሮዛ ተደናግጠው ለማንሳት ሞክረዋል ማለት ነው። የዛሬው ቪዲዮ እዚህ ላይ ያበቃል። እንግዲህ ሰላምና ናታን መቼ ነው የሚጋቡት? ይሄንን ነገር ደግሞ ማሂ መቼ ነው የምታውቀው? ያወቀች ቀንስ ሰላም ምን ታደርጋት ትችላለች የሚለውን ለማየት በጣም ጓጉተናል። ሰላም ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ውስጥ ይበልልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። የምታበረታቱኝ ቤተሰቦችም እጅግ አድርጌ ነው የማመሰግነው። ምክንያቱም በእናንተ ነው እዚህ ጋር የደረስኩትኝ እና አሁንም እርዳታችሁን እፈልጋለሁኝ። አበረታቱኝ። ሮዛ ድራማ ቶሎ ቶሎ ቢለቀቅልን ደስ ይላል፣ ግን እየተለቀቀ አይደለም ማለት አንዳንዴ ደህና ናቸው፣ አንዳንዴ ደግሞ እያቆዩ ይለቁታል። ግን ደግሞ ድራማው በጣም ደስ የሚልና አጓጊ ነው ማለት ነው። ብቻ ግን ከቻላችሁ ስለ ልቀቁልን እንላለን እና ቤተሰቦች ይህን ይመስላል የዛሬው። ቀጣይ እንግዲህ ማሂ ምን ሆና የሚለውን የምናይ ይሆናል። ቀጣይ እስክንገናኝ መልካም ጊዜ